ሁለት እግሯ ተቆርጣ ነው ያገኘችው። አንድ እጇ አይሰራም። ራሷን ያገኘችው ሆስፒታል ውስጥ ነው። ምን አደጋ እንደደረሰበት አታውቅም። እቺ ልጅ ልክ እንደኔ ልክ እንዳንቺ ልክ እንደናንተና ልክ እንደኛ ሰርታ ቤተሰቧን ለመቀየር ነው ከሀገር ቤት የወጣችው። እቺ ልጅ ከሁለት ወር በፊት ነው ወደ ሳውዲ አረቢያ የመጣችው። ግን ራሷን ያገኘችው ሆስፒታል ውስጥ ብቻ ነው። በምን አደጋ እንደተጠቃች ምን አደጋ እንደደረሰበት አታውቅም። ብቻ እሷ የምታውቀው እግር እንደሌላትና እጇ እንደማይሰራ ብቻ ነው። ቤተሰብ ሁላችሁም ድምጽ ሁኑላት። ሁላችሁም ይሄን ቪዲዮ 10 ጊዜ ሼር ዱት ኮፕሊንግ ሪፖስት አድርጉ። አንድ ቪዲዮ ሰርቼ ነበር ግን ቲክቶክ አቃጠለብኝ፣ ምን እንደሆነ አላውቅም። ስለዛ ይሄን ቪዲዮ በአላህ ይሁንባችሁ የመዳም ቅመሞች 10 ጊዜ ሼር ዱት ኮፕሊንግ ሪፖስት አድርጉ። ይሄን ነገር ሳውዲ ውስጥ ያለ ኤምባሲ የኢትዮጵያ ኤምባሲ ማድረስ አለበት። ለኤምባሲ ድምጽ እንሆንና ኤምባሲ መልስ ይሰጣል። ሁላችሁም ድምጽ ሁኑ፣ በአላህ ይሁንባችሁ ማለት ነው። በጣም ያሳዝናል። እኔ በጣም ያዘንኩበት ቪዲዮ ነው። በጣም ያዘንኩበት ነገር ቢሆን እቺ ልጅ ላይ ነው። በአላህ ይሁንባችሁ ሼር ዱት ኮፕሊንግ ሪፖስት አድርጉ።